በጅማ ግብርና ምርምር ማዕከል ውስጥ የግብርና ኤክስቴንሽን ተመራማሪ ነኝ። እኔ በስፓኒሽ ኮርፖሬሽን ዊሜን ኢን ክላይሜት ፕሮጀክት ላይ ቲም ሜምበር ነበርኩኝ። የተለያዩ ትሬኒንጎች ላይ ተሳትፌያለሁ። አስዌላስ ወርክሾፖች ላይም ተሳታፊ ነበርኩኝ። አርሶ አደሮች ጋር እንዴት ኢንተርቴን ማድረግ እንዳለብኝ፣ ከነሱ ጋር እንዴት ተግባብቼ ያላቸውን ነገር እነሱም እንዲያወጡ እኔም እንዴት እንደምሰጣቸው የፋሲሊቴሽን ነገሮችን በደንብ እውቀት አግኝቼበታለሁ፣ ስኪል አግኝቼበታለሁ። እንደ አጠቃላይ እንደ ግብርና ኤክስቴንሽን ተመራማሪ የተለያዩ ስራዎችን ቢሮ እንሰራና በሌላ ቀን ደግሞ መስክ እንወጣለን ማለት ነው። መስኮተን ከአርሶ አደሮች ጋር ትሬኒንግ መስጠት ሊሆን ይችላል፣ ማሳ ላይ ምርምር መዘርጋት ሊሆን ይችላል፣ ሰርቶ ማሳያ ማሳዎችን መዘርጋት፣ እነሱን ነው በአብዛኛው የምንሰራው። ያው እኛ እንደ ተመራማሪ የምናደርገው ምንድነው አርሶ አደሮችን ማብቃት ነው። በእውቀት በክህሎት እንዲሰሩ አብረው እንዲጠቀሙ የተለያዩ ስልጠናዎች ላይ አብረው እንዲሳተፉ እናደርጋለን። ሴት አርሶ አደሮች ከቫልዩ ቼኑ ላይ ተጠቃሚ አይደሉም። ኦልሞስት ወደ 70% ያህል ግን ኮንትሪቢዩሽን አላቸው። በተጨማሪ ደግሞ ሴቶችን በማንኛውም የግብርና ዘርፍ ላይ ማሳተፍ 23% ምርትና ምርታማነትን እንዲጨምር ያደርጋል። ፎር ዘ ፊውቸር ኢንተርናሽናል ሪሰርቸር መሆን እፈልጋለሁ። ኢትዮጵያ ውስጥ ላሉ ሴት አርሶ አደሮች ድምጽ መሆን እፈልጋለሁ። ስፓኒሽ ኮርፖሬሽን ይሄንን እድል ሰጥቶ ጀንደር ቤዝድ የሆነ ነገር ሞር ፎከስድ አድርገን እንድንሰራ ስላደረጉ እናመሰግናለን።